ግን ደግሞ አንዳንዴ የፌደራል ዱላ የግድ ያስፈልጋል። አንዳንዴ ያስፈልጋል። በቃ ያለ ዱላ የማይፈታ ነገር ደግሞ አለኛ ሀገር። በተለይ ምክንያት አልባ ሰልፍ በየዩኒቨርሲቲው ሰልፍ ይነሳል፣ ድንጋይ ይወረወራል፣ 2 ሰው ይሞታል። አንድ እናት 20 ምናምን ዓመት ያሳደገችው ልጇ በ20 ደቂቃ ሲሞት አያሳዝንም? አሁን እኮ ሰልፍ ምን ሆነ መሰላችሁ? ገጣሚው አንዴ ምን አለ? ሲጃራ ለመተው ማስቲካ ጀመርኩኝ አለ። ሲጃራ ለመተው ከዛ ሲያላምጥ ሲል ቆይቶ ሲጃራ ተውና ማስቲካ ሱስ ሆነበት። ከዛ ማስቲካ ለመተው እንደገና ሲጃራ አልጀመረም። አሁን እኛ እንደዛ እኮ ነው። ኢ ዲሞክራሲያዊ የነበረው መንግስት ለማውረድ ሰልፍ ጀመረ። መብታችን ይከበር፣ እሺ ይከበራል። እስረኞች ይፈቱ፣ እሺ ይፈታሉ። ህገ መንግስቱ ይሻሻል፣ እንወያይበታለን። ጥያቄ ጨረስን። ሰፈር ዱቅስን ዱካኩ ሊገለኝ ነው በእናትህ የሆነ ምክንያት ፈልገን ሰልፍ እንውጣ። በተለይ እዚህ ውስጥ ዩኒቨርሲቲ ተማሪዎች አላችሁ። እኔ አንድ ነገር ልንገራችሁ። ዩኒቨርሲቲ ውስጥ ያላችሁ ባለው ቆይታ የምትኮሩትም የምትጸጸቱትም ልክ ስትወጡ ነው። እዛ ያለማ አጅሬ ጎበዝ ተማሪ ያቀሳስራል። ምንድነው እንትን ወገኖቻችን ተፈናቅለዋል ሰልፍ እንውጣ ይላል። እሺ ብላ አንተ ወጥተህ ድንጋይ ስትወረውር እሱ ዶርም ቁጭ ብሎ ይቸክላል። ከዛ ሁለታችሁም ስትመረቁ እጃችሁ በለመደው ሙያ ተሰማራላችሁ። እሱ ያስተምራል፣ አንተም ኮበልን። አረ ለእናቶቻችንም እንዘን ዩኒቨርሲቲ ተማሪዎች እናት ለፍታ አስተምራ ድሮኮ ልጅሽ እንዴት ነው ሲባል እንዴ ልጄ 4 ነጥብ አምጥቶ ዩኒቨርሲቲው አስቀረው እኔን ለመጠየቅ እንዲቀርበው አሁን ወደ አዲስ አበባ ዩኒቨርሲቲ ሊዛወር ነው ብላ ትኮራ ነበር። ዘንድሮ አልማዝ ልጅሽ እንዴት ነው ይሄ አመዳም እዛ 4 መስኮት ሰብሮ የክልል ፖሊስ አስሮ አስቀረው እኔ ለመጠየቅ እንዲቀርበኝ አሁን ወደ ቂሊንጦ ሊዛወር ነው። ዩኒቨርሲቲ ተማሪዎች ልንገራችሁ፣ እንኳን ድንጋይ ስትወረውር ከርመ የተመታ ግሬድ ይዘወተ ማለት ነው። ትክክለኛውን ግሬድ ይዘወተ ራሱ ስራ ፍለጋ መጀመሪያ እንደ ሹፌር ሸሚዝ ይሸበሸባል። ከዛ የምትኳትንበት ጫማ በአንድ ጎን ያልቃል። ማስታወቂያ የምታነብበት አንገት ይቀጫል። ከዛ ሲቪን እንደ ፍራሽ አዳሽ ብብቱ እስከተ ጥላጥላውን ትዞራለህ ከተማዋል። እንዴ አረ ድንጋዩ ግድ የለም ይደርሳል። ተው ድንጋይ የትም አይሄድም። የምትወረውሩት ድንጋይ የትም አይሄድም። ከተመረቃችሁ በኋላ ሰፈር 2 ዓመት ትቀመጡበታላችሁ። የት ይሄዳል? ወላ ይጎረጉዳል። የቂጥን ቅርጽ ይዞ ይሄ የሳሚ ነው ይላል ሰው። እንዴ ይሄ የዳኜ ነው 4 ዓመት የተቀመጠበት በደንብ ጎርጉዷል። ውሃ ሲጠፋ ዝናብ ከዚህ ላይ ያቁርልናል። አረ ዩኒቨርሲቲ ይሄ ሁሉ ነገር ሲሆን ማለት ነው አገራችን ላይ ይሄ ሁሉ ሲከሰት ሚዲያዎቻችን የት ነበሩ? ጋዜጠኞቻችን የት ነበሩ? ምን ነገሩ እዚሁ ነበሩ በዶክመንተሪና በዜና እያደነዘዙን። የልጅ ከፍሎ የማይጨርሰው እዳ ያለባትን ሀገር የምታመቱን የልማት ግብ ለማሳካት በመታረገው ግስጋሴ 11% እድገቷ ተረጋገጠ። በቅርቡ መካከለኛ ገቢ ካላቸው ሀገራት ተርታ ልትመደብ ነው። ምስክሩም የአዲስ አበባ ነዋሪ ነው። የሆነ ሴትዬ ይመጣል። ልክ ነው እድገቱ ልክ ነው። እኔ ከሰል ነበር የምሸጠው፣ አሁን አይሱዙ ገዝቻለሁ። ከከሰል አይሱዙ ገዝቻ። አንቺ ቱጃኔ ምን ብርቅንጥት ያለሽ 2 እንጀራ አምጪና በልታችሁ በበርበሬ ሄዱ። ምን ነበር ያልከኝ? ያስጠናኝ ጠፋኝ። ትላንትና እኮ ዜና ማለት ነው ስለ ቂሊንጦ ስለ ማረሚያ ዜና ሰምታችኋል።
በቂሊንጦና በቃሊቲ ያሉ ታራሚዎች በእንጨት ስራ ሰልጥነው አልጋ ሰርተው በመሸጥ ለራሳቸውና ለማረሚያው ገቢ ማስገባታቸው ተገልጿል። እነዚህ ሰዎች ወደ ማህበረሰቡ ሲቀላቀሉ ብቁና አምራች ዜጋ እንደሚሆኑ ተገለጸ። አልነበረ ዜናው? ይኸው ታርመው ሲወጡ እንኳን አልጋ ሊያመርቱ አካላቸው ጎሎ ከአልጋ መነሳት እንዳቃታቸው አይተናል አይደለም? እንዲህ አይነቱን ቦታ እኮ ነው ገነት አድርገው ሲስሉልን የነበረው። አንዳንዴ እኮ የማረሚያ ዜና ያጓጓል። የሆነ ሪዞርት ነው የሚመስለው። ስራ ምናምን አተ ከደበረ ይሄ ልጅ በርግጀው ልግባ እንዴት ነው እንደዛ ነው። እስረኛው ሲያስጎበኝ እንደምታየው እዚህ ጋር መመገቢያ ክፍል ነው። በቀን 3 ምስር እንበላለን። ምስር ኪሎ 80 ብር ገብቷል። አንተም ብትችለው አይመስለኝም። እዚህ ጋር ቴኒስ እንጫወታለን። እዚህ ጋር መረብ ኳስ አለ። እዚህ ጋር ፕሌይስቴሽን ያው መብራት ሲመጣ እንጫወታለን። እዚህ ጋር ደግሞ እንደምታየው ሕክምና ነው። ሻወር እዛ ጋር ነው ምናምን። አሁን ይሄኛው ማለት ነው ኢንጂነሪንግ 4ኛ ዓመት ተማሪ ነበረ። 1 ዓመት ዌስት ከማድረግ ብሎ መስኮት ሰብሮ ነው የመጣው። ለምን ብትል ያው ቢመረቅም 2500 ነው። በ2500 ቤት ኪራይ ተከራይቶ ምስር ወጥ በልቶ ቴኒስ ተጫውቶ አይበቃም። እንዲህ አይነት ዜና ሲዘግቡ የነበሩ ሚዲያዎች ማለት ነው መንግስት ሲገለበጥ አብረው ከቻላሉ ፍጥጥ ብለው ይቅርታ የኢትዮጵያ ህዝቦች ትላንት ተሳስተን አሳስተናል፣ ይቅር በለን፣ እውነታው ይሄ ነው ቢሉሽ እንደ ጆተን ይበረኛ ተገልብጠው በቂሊንጦና በቃሊቲ ያለው ሰቆቃ ወጣቱ ብልቱ መሽናቱን ትቶ ውሃ ሲሸከም ጀርባ ምን ሰርቼ ልብላ ብሎ ተከዘ። ጥፍር በፒንሳ ሲነቀል የዳለጠ ብሎን እምባ አውጥቶ አለቀሰ። የአዲስ አበባ ነዋሪም ብስጭቱን እንዲገለጸ አሁን ግራ ገባኝ። ሚዲያዎቹ የሚያምኑበት የቱን ነው? ታራሚዎቹ ቴኒስ መጫወታቸውን ነው ወይስ የመርማሪ መጫወቻ መሆናቸውን ነው? እንዴ መንግስት እንኳን የሰራውን አምኖ በፓርላማ እኔ አሸባሪ ነበርኩኝ ይቅርታ አልኩ። እነሱ መቼ ነው ይቅርታ የሚጠይቁት? ትላንት ሀገሪቱን በኢንዱስትሪ ለማዘመን ቆርጦ የተነሳው ሜቴክ 10 የስኳር ፋብሪካዎችን ቀን ከሌት እየሰራ ነው። የግድቡ አፈጻጸምም 60% ደረሰ የሚል ዜና የዘገቡ ሰዎች ይቅርታ ተሳስተው አሳስተው ነው ሳይሉ ፍትት ብለው የሀገሪቱን ሀብት እንደ ሰማ ቅልጦ እንደ ጀላቲ መጦ በስም ብቻ የገዘፈው ምናባዊው ሜቴክ እንዲህ ኧረ ሼም ነው። እውነቱን እንነጋገር ከተባለ ኢትዮጵያ ውስጥ ጠመንጃ ካፈነው ሚዲያው ያፈነው የህዝብ ድምጽ ይበልጣል። በደንብ ደውሎ እኮ ሰው ጥቆማ ይሰጣል። ታውቃላችሁ ሚዲያ እኛ ይኸው እዚህ እየተገደልን ነው፣ ኧረ እየሞትን ነው፣ እየታሰርን ነው። እሺ ነጌታ እሺ አገሪቱ በብልጽግናና በሰላም ጎዳና እያበበች ነው። እንዴ አንዳንዴ ድንገት ላይፍ ከገባ የሆነ ሰው ማለት ነው። እስኪ እንግዲህ አድማጫችን መስመር ላይ ገብቷል። አድማጫችን እስኪ ሀሳብህን ቀጥል። እዚህ ጋር እየተገደልን ነው እኛ ጥርሱን አርግፈውት ጥርሱን ልንለቅም ስንል መሬት የመንግስት ነው አትለቅሙም ብለው እና ሄሎ አድማጫችን ሄሎ አድማጫችን ሄሎ ኔትወርኩ በጣም ነው የሚያናደው። እሺ ክብራትና ክብራን እንግዲህ አድማጫችንን አተነዋል። ወደ በኋላ አካባቢ ካገኘነው ፈላልገን ካገኘነው ማዕከላዊ የምናስገባው ይሆናል። ማለት ማዕከል ላይ የምናስገባው ይሆናል።
እንግዲህ እስከ ዛሬ ዋሽተናችኋል ይቅርታ ካላሉን ከዚህ በኋላ እንደማያሹን በምን እናውቃለን? ማን ይቅርታ ማንን ገደለ? ይሄ ሁሉ ብር ሲበላ ጸረ ሙስና ሴት ነበር። ጸረ ትርጉሙ ተቀየረ እንዴ? እኛ ሀገር ቃሉ ማለት ፖዚቲቭ ሆነ እንዴ? ጸረ እኔ እውነት በብዙ ነገር ነው ያየሁት። አሁን ባለፈው ጸረ ተባይ ገዛው ያጠፋል ብለውኝ ጸረ ተባይን ስልፕፕ አርጌ ዛሬ አዳሜ ጉድሽ ፈላ የታባሽ እንደምገቢ ያልኩ ቁንጫ ነው ያስቸገረኝ። ቤቱን እንዲህ አዳርሼው ሄድኩኝ። በማግስቱ ስመለስ ቁንጫዎቹ በሺሻ ካያጨሱት ነው። ዋናው ነው አባቴ ተመችቶናል። ሳንቲም ካነሰሽ እናጋጫለን። ማኛ በሶስተኛው ቀን ቤት ስገባ ፓርቲ ተደግሷል። የጎረቤት ቁንጫዎች መጣው ገና በር ላይ ሲያኝ ጸረማ ትርጉሙ ተቀይሯል። ጸረ ዲሞክራሲ ኃይሎች በቁጥጥር ስር ዋሉ ተብሎ የሚታሰረው ለዲሞክራሲ የሚታገለው አክቲቪስት ነው። ጸረ ልማት ኃይሎች ታሰሩ ሲባል ግብር የሚከፍለው ደሃ ነው። ጸረ ሰላም ኃይሎች በቁጥጥር ስር ዋሉ ሲባል ለሀገር ሰላም የሚጸልዩት ባህታውያንና ኡስታዞች ነበሩ አይደል? የጸረን ትርጉም አተነዋል። አሁን ጸረ ሙስና ስራውን ትቶ መጀመሪያ የጸረን ትርጉም ይፈልግ። እርግጥ ነው ጸረ ሙስና ውስጥም ሆነው ለዚህ ነገር የታገሉ በመታገላቸው የተበደሉ ሀገር ጥለው እንዲሰደዱ የተደረጉ ወገኖች አሉን። እነሱን እናክብራቸው። አይ ሙስና አሁን ግን እኔ እንደው ባለስልጣኖቹ እያሳዘኑኝ ነው። በተለይ ከስልጣን የወረዱት ሰዎች እያሳዘኑኝ ነው። እውነት ሁላችንም በቃ ብር በልተዋል ብለን እርግጠኛ ሆነናል አይደል? እርግጠኛ እንዴ በልተዋል ምናምን በቃ ከሌለስ ካልበሉስ ለምሳሌ አካውንቱ ሲፈተሽ ድንቡሎ ካልተገኘ ሰውየው በቃ የለም ማለት ነው አይደል? ያንን መቀበል አለብን። ምናልባት የሚስቱ እናት ቻይና 300 ሚሊዮን ዶላር ሊኖራት ይችላል። እሱ ግን ያገባዋል። በነገራችን ላይ እኔ የሆነ ሰው ሲያልፍለት ከባለስልጣን ዘመዱ ጋር ያን ነገር የሚያገናኝ ሰው አይመቸኝም። የሆነ ጀለሴ ደግሞ አለ ጓደኛ። እሱ ደግሞ የሆነ ሰው ፎቅ ከሰራ እንዴ የእንትና ዘመድ ነው ይለኛል። ወዲያው መኪና ከገዛ የእንትና ዘመድ ነው ይለኛል። አረማመዱ ትንሽ ለየት ይላል። ላሳያችሁ። የሆነ ጀርባው ላይ ያልተነቀለ ጩቤ ያለ ነው የሚመስለው። እንደዚህ ቢራመድ ብዙ ሰው አለ እኮ አላጋጠማችሁ? እሺዬ እሹካ እሽነት እሽ አዲስ ነገር ልንገርሽ። ምን ያንን ባለ መኪና አየው? የቱ ያ አዲስ መኪና የሚነዳው? የዛሬ ዓመት ጥላጥላውን በእግሩ ነው የመጣው ከገጠር ስንቅ ይዞ እያረፈ ይኸው 00 እየነዳ ነው። እሺ ለሱ ገረመ እንዴ? ባለ 3 መኝታ አፓርታማ አለው አለ። ኧረ ተው እንዴ! ለሱ ገረመ እንዴ? ዲኤስቲቪ ቤቱ ነው የሚያየው። 50 ምናምን ኢንች ቴሌቪዥን ገጥሞ ቢራውን እየጠጣ ኳስ ሲያይ ነው የሚውለው አለ። እና ይሄ ሰርቶ ነው አለኝ። ምን ልበል? ምናልባት ዋሊያ በሽበሽ ደርሶት ነው። ምናልባት እኔ ልክ አንድ ሰው ሲሾም ማለት ነው ጸረ ሙስና ምናምን ከች ብሎ ንብረት ያስመዝግብ ንብረት ያስመዝግብ በኋላ የበላው እንዲታወቅ ንብረት ያስመዝግብ ምናምን ብለው ተፍ የሚሉ ሰዎች አይመቹኝም። ተውት፣ አያስመዝግብ ብቻ ጠቅላላ ወዳጅ ዘመዶቹ ንብረት ያስመዝግቡልን። እነሱ በነገራችን ላይ አንዳንዴ ደግሞ ፌስቡክ ላይ ያልሆነ ቁጥር እናያለን አይደል? እንትና የሚባለው ባለስልጣን 5 ትሪሊዮን ወስዷል ይላል። አገሪቱ እኮ የላት ትሪሊዮን ቁጥር የማያውቅ ሰው ባይጽፍ ጥሩ ነው። ትሪሊዮን ሲል ወስዷል ነው ላሜራው አልገባኝም። ትሪሊዮን
እንዴ ትሪሊዮን የሚያክሰው አጃችሁ ታቀ ያቀዋል ስንት እንደሆነ ትሪሊዮን እንደ ተማራ አይጥፋ ይሄ ሁሉ ነገር ሲደረግ ግን ፋይናሊ እኛ የት ነበር እኔና እናንተ አንተ በረከት አንተ ሸዋንግዛው ፏድ እኛ የት ነበርን ያተም ያለ ቪዛ ማርክ ዙከርበርግ ሀገር ሄደን ፌስቡክ ላይ ተጠደን እርስ በርስ በዘር ስንባላ እኮ ይሄን ሁሉ ነገር የተበላ እኛ እርስ በርስ ስንባላ እዛ ጋር አንድ መርከብ እኔ ዘሬን ማንነት አሳያለሁ የእናንተን ማናቀው መሰለህ እንዴ ያንዳ ልክ እናናስ ወለክ መርከብ አሁንም ይኸው ዘሬ ጎመን ዘሬ እያልን መባላት ካላቆምን የቀረችውን ሙልጭ አርጎ ቢበላ ሌላ ሌባ ይመጣል